እሺ ይርም ጋርኛውን ስለመጣሽ አመሰግናለሁ። እሺ ችግር የለውም። እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ። ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም። እውነቱን ነግረሽ ማለት ነውና አውቃለሁ ለኔ ጥሩ ሰው ነሽ። ብዙ ነገር አሳልፈናል። ምንም አይነት መጥፎ ነገር ላይ አድርገሽም አታውቂም። አላየሁብሽም ከዛሬ ማለት ነው። እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይሄንን የምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል እና በሷ ፊት ይሄንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ሁሉንም ነገሮች ባንቺ ፊት እንድታያቸውና ሁሉንም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው። እዚህ ግቢ ጠርቼ ይሄንንም ነገር ስለተናገርኩሽ ይቅርታ። ግን ደግሞ በቃ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው። እና ሄርሚ የምርክ ነው? አዎ ሄርሚ የምሬን ነው። እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው? ብርሽ እውነት ህይወትክ ላይ ይሄን ያህል እንደዚህ ማተር አድርጌያለሁ? ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራትን ነገር ከዚህ በኋላ እንዳታደርጊ ሄርሚ። እሷም አንቺ ላይ እንደዛ አታደርግም እና ሁሉም ነገሮች እዚህ ጋር ያብቃና እና አንቺ መለያየት ካለብን እዚሁ ጋር እንድንለያይ ስለፈለኩኝ ነው ዛሬም የጠራሁሽ ማለት ነው። አውቃለሁ ጥፋት ነው እዚህ ግቢ ጠርቼ ይሄን ነገር መናገሬ፣ በሷ ፊት መናገሬ ሶሪ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ።